እንዴት አደርሽ? ይልል እንዴት አደርክልኝ? አዳር እንዴት ነበር? ቆንጆ ነበር። አሁንም የፍረትሽ አለቀቀሽ? አሁንም ካለቀቀሽማ የሆነ ችግር አለ ማለት ነው። አረ ለቆኛል። ሁሌም እኮ አልሞ ነበር። ከአንተ ጎን ሆኖ መቃቱ። ታዲያ እኮ ይሄ ህልምሽ ሆኖ ይሆናል። አንድም ነገር ሳይቀር ነው። ምን እያደረግሽ ነው? ምንም ሻወር ወሰድኩኝና በረደኝ። እኔ እያለሁልሽ የምን ብርድ ነው? አረ ሊቀቀኝ እንዴ! ደክሞኛል። ቶሎ ተቀብቼ እንተኛ። እንዴ እጅ ይንሸራተታል እንዴ? ልትከለኪም ባልሆነ ምን አስበህ ነው? ቆይ ግን እስከ መቼ ነው የምታፍሪ? እኔ አላውቅም። እንደሱ አትይኝ ኪራ። ኪራ ትንሽ እንቆይ። እሺ ችግር የለም። አንቺ በፈለግሽ ጊዜ መሆን ይችላል። እንዴ ቆይ ለምንድን ነው እንደዚህ እኔን ፍላጎት የምታከብርልኝ? እንዴ ምን ማለት ነው? ንጉሱ እኮ ያለ ንግስቲቱ ፍቃድ ምንም አያደርግም። አንቺ በፈለግሽ ሰዓት መሆን ይችላል። ዛሬም ቢሆን? አዎ። ምንድን ነው ያልሽው? ዛሬም ቢሆን? ከምርሽ ነው? ማለቴ ከልብሽ ነው? አዎ ብዙ ፈተንኩ። አንተ ግን ፈተናዎቹን በሙሉ አልፈሃል እና ምን ልጠብቅ? እርግጠኛ ነሽ ግን? ሰላም ውድና የተከበራችሁ የሰኒ ዩቲዩብ ቻናል ቤተሰብ ተከታታዮች በሙሉ እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ወደ ቤተሰብ ላይክ ሼር ስለምታደርጉኝ ከልብ አመሰግናለሁ። እንዲሁም ነባር ቤተሰቦች ላይክ ሼር እያደረጋችሁ አዳዲሶች ደግሞ ሰብስክራይብ ላይክ እያደረጋችሁ አብረን እንቀጥል ማለት እወዳለሁ ማለት ነው። ዛሬ ጽናት ድራማ ተገናኝተናል ማለት ነው። ክፍል 63 ላይ ነን ማለት ነው። እንግዲህ በዚህ ድራማ ላይ እጅግ ደስ በዚህ ክፍሎች ላይ ማለት ነው እጅግ ደሳስ የሚሉ ክስተቶች አሉ ማለት ነው። እሱ ምንድን ነው? ነፂና ኪራ ታርቀዋል። ከመታረቃቸውም የሌለ ፎንቃ ገብተዋል ማለት ነው። ፍቅሩ ደርቷል። እንዲሁም ደግሞ እንደምታውቁት ናሆሜና ምሩ ያው አሪፍ ደረጃ አሪፍ ፍቅር ላይ ናቸው ማለት ነው። በዚህ ደግሞ ሲንግሏ ሰኒ ጓደኛቸው ማለት ነው እሷንም እየጀነጀኗት ወደዚህ ህይወት እንድትመጣ እያደረጉ ነው ማለት ነው። ይሄንን ካልኳቸው እንግዲህ ምንድን ነው ሰኒ ያው ሲንግል ነች እና ከመኝታዋ ስትነሳ በቃ የኔ አዳባሪ የኔ ምናምን እያለች ፍራሿን ታሞጋግሳለች ማለት ነው። እሷም እንደሱ እያለች ትነሳና እስከ መቼ ነው ግን የኔ ብቸኝነት ትላለች። ራሷን በራሷ ትጠይቃለች ማለት ነው። እንዲሁም ደግሞ ልክ እንደዛ ካለች በኋላ ወደ ጓደኞቿ ትሄዳለች ማለት ነው። በዚህኛው ደግሞ ማለት ነው ኪራና ናሆሜ የናሆሜን እናት አግኝተዋት ወደ ቤት እንሂድ ቤታችን ይልን ምናምን እያለ ናሆሜ ማዘር ወደ ቤት እንድትሄድ ይጠይቃታል ማለት ነው። እሷም እንደቸኮለች እና ወደ ባለቤቷ ተለማመለስ እንዳለበት ትነግረዋለች። ቢሆንም አዲሱ ቤት ከገባሁኝ እኮ ማሚዬ መተሽ አታውቂም ይላታል። እሷም ያው እኔ እኮ እንዳላስቸገራችሁ ብዬ ነው ስትል፣ ልጁ ደግሞ ያንቺ ደግሞ ሰው ከመቼ ወዲህ ነው እንደዚህ ብለሽ የምታስብ ይላል። እሷም እሺ ብላ ወደ መሄድ ተስማማች ማለት ነው። ሴቶች ደግሞ ተሰባስበው ስለ ህይወታቸው እያወሩ መሩዬ እጅግ ደስተኛ እንደሆነች እና ጠዋት ተነስታ በቃ እየሳቀች በደስታ እንደምትውል ታወራለች። ነፂዬም እንደዛው። ሰኒም ደግሞ እናንተ ስለተደሰታችሁና እናንተ ደስተኛ ስለሆናችሁልኝ
በእናንተ ደስታ እኔ ደስተኛ ነኝ ትላቸዋለች ማለት ነው። በዚህ ጨዋታ መሀል እያሉ ኪራ ይደውልላትና እንግዳ ይዤ እየመጣሁ ነው፣ ምግብ ምናምን ስሪ ተዘጋጅ እንግዳ አለ ይላታል። እሷም እሺ ብለው ጨዋታቸውን ሶስታቸው ይጫወታሉ። እንዲሁም ደግሞ እጅግ በትዳር ላይ ደስተኛ እንደሆኑ ይሄንን ደስታቸውን እንዲቀጥልላቸው እያሉ እየተመካከሩ ያወራሉ ማለት ነው። ሰኒ ደግሞ በቃ እሷም በእነሱ ደስታ ደስ ብሏት ከዛ መሩዬ አነሳችን እንዴ ሰኒ አንቺ ግን ጓደኛ የለሽም ስትላት ኧረ ምን በወጣኝ ምኑ ታምኖ ትላታለች። ነፂም እንዴ የፍቅር እኮ አንዱ እንትን መተማመን ነው ትላታለች። እውነት ነው መተማመን ነው እና እንደዛ ስለት አይ እኔ አሁን ላይ ዝግጁ አይደለሁም እንዳላችሁ ነው አልዋሻችሁም፣ ብቸኝነት ሰልችቶኛል፣ ግን ደግሞ አሁን ላይ ዝግጁ አይደለሁም ብላ የቤተሰቦቿን በእነሱ ቤተሰብ ትዳር ላይ ወይም ደግሞ ጓደኛ ፍቅረኛ ሲይዙ ደስተኛ እንደማይሆኑ እንዲሁም ደግሞ መዘዙ ብዙ እንደሆነ ብዙ ማውራት የማትፈልግም ነገር ግን ከእህቴ ምን አይቼ ነው እህቴን እያየሁ እንዴት ወደዛ ነገር ገባል ብላ ታምናለች ማለት ነው። እነሱም ደግሞ እህትሽ ሌላ ነች፣ አንቺ ሌላ እድል ነው ያለች፣ ስለዚህ እህትሽ እድልና አንቺ የተሻለ ነገር ታገኛለች፣ የተሻለ ነገር ይገጥምሻል፣ አንድ ሰው ሆኗልና የኔም ዕጣ ፈንታ ያ ነው ማለት አይደለም ብለው ይመክሯታል ማለት ነው። እሱም የጓደኝነታቸውን ምክር ተቀብላ በልበሉ እናንተ የምታስቡ የምትጨናነቁ ከሆነ እኔ ነገ ጧት አገባለሁ ትላለች። መሩዬም ለምንድን ነው ግን በቃ የትዳር ነገር ሲነሳ እንደዚህ ቀልድ የምትጀምረው? ለምንድን ነው በስሬት በቁም ነገር ማታወሩ ይላሉ ወይ እያለች እንደዛ እያሉ እንግዲህ የናሆሜ እናትም ወደ ኪራ ቤት ይሄዳሉ ማለት ነው። እነዚህም ተዘጋጅተው ምግብ ሰርተው ቡና አፍልተው የናሆሜ እናትም እያጫወተቻቸው እየመከረቻቸው በትዳር ላይ ምን ሊያጋጥም እንደሚችል ምን ማድረግ እንዳለባቸው ምናምን እያመከረቻቸው ነበረና እጅግ እየተሳሳቁ እየተጫወቱ ምግባቸውን በሉ ተጫወቱ። እሷም ተሎ መሄድ ፈለገ ሸኛኟት። እነኞቹም ደግሞ ያው ተሰባስበው ወደ ሁሉም ወየደራ ምንድን ነው በየክላሱ ወይም ደግሞ በየመኝታ ክላሳቸው ስለመሸ ይሄዳሉ ማለት ነው። ነፂም ስለደከማት ሻወር ወስዳ ሎሽን ምናምን እየተቀባበች ኪራዬ በጣም ኪራዬም እያረግሽ መስሎት አይ ምንም ደከመኝና ሻወር ወስጄ ሎሽን እየተቀባበው ያለሱ አምጪ እስኪ ይልና እሸት ያደርጋታል። ሻሻት ወደ ላይ ወደ ጭኗ ሊመጣባት ስለሆነ አረቀስ ምን ነው እጅሽ ይንሸራተታል እንዴት ትላለች ማለት ነው። እንግዲህ ፍቅር ተጀመረ ጋይዝ። የፍቅር ዳርዳሩ ይሄ ነው። ከዛ እንደዛ ሲላት እሱም እንዴ ልትከለክኝ ባልሆነ ይላታል። አይ ያው እንረጋጋ ትለዋለች ማለት ነው። እሱም እሺ ችግር የለውም ንጉሱ በንግስት ፍቃድ ነው የሚመራው ይላል ማለት ነው። ፍቅር ደራ እሷ ማለት እኔ ባልኩት ወይም ደግሞ ዛሬም ቢሆን አዎ እርግጠኛ ነሽ ደስ ብሎሽ ሲያት አዎ እንደ ዛሬው ደስ ብሎኝ አያውቅም፣ እንደ ዛሬው ደስተኛ ሁኛ አላውቅም። በብዙ ነገሮች ፈትኜሃለሁ፣ ፈተናዬን ሁሉ አልፈህልኛል እና ይገባሃል የኔ ፍቅር ለምን ይከለከላል? በቃ አንተ የኔ ነኝ እኔም ያንተ ነኝ ትለዋለች ማለት ነው። ኪራዬም ደስ ስትሉ በቃ የሚያደርገውን አያውቅም። የለበሰው ልብስ የላኛውን አወለቀ ማለት ነው። እሷም እጅግ ደስተኛ እንደሆኑና በጣም ከምትለው ከሚለው በላይ ደስተኛ እንደሆነች ተነግረዋለች። ሰው በሁሉም ነገር ፈቃደኛ ነች። ስለዚህ አብረው ያድራሉ ማለት ነው። እሱም አብሮ ማደራቸውም ሳያንስ እጅግ ደስተኛ እንደሆኑ ይነጋገራሉ ማለት ነው። ያው እንግዲህ መቼስ ጓደኛ የሚባል ነገር ይኖራል። ያው ኪራዬም ከናሆሜ ጋር ይገናኝና ዛሬ ደስተኛ እንደሆነ ተወኝ እስኪ በእናትህ በቃ በደስታ ምቻለሁ ይላል። ምንድነው ይላል። ከእሷ ጋር እኮ አብረን አደረን እንዴ ማደር ብቅ ነው እንዴ ነው? እሱ ብቻ አይደለም ተፈጥሯል ልጅ መጥቷል ይለዋል ማለት ነው። ናሆሜ እጅግ ደስተኛ ነበረ። እሷም ትይጥና ከሰኒ ጋር ትሽኮራምባታለች። እሷ ምን እንደሽ ነው እዚህ ጋር ትላታለች። የሆነ ነገር ምናምን አይደለ
ትልና ሙዱ ስለገባት ተሳስቀው ደስተኛ እንደሆነች ምናምን ትነግራታለች። ስለዚህ ምንድን ነው አሁን ኪራና ጽናት በቃ ልጅ ሊመጣ ነው ማለት ነው። ልጅ ቤቢ ሊመጣ ነው ማለት ነው። እጅግ ደስ ይላል። እንዲሁም ደግሞ መሩና ናሆሜ እጅግ በቃ የሌለ ፍቅር ላይ ናቸው። ደስ የሚል ነው፣ የሚያስቀና ነው። እንደዚህ አይነት ፍቅር ያድለን ለእኛም ጋይስ፣ እኛለን እንጂ ምን ትላላችሁ? እና እጅግ ደስ ነው የሚለው እንደዚህ አይነት ስለሆኑ ደስ ይላል። እንደዚህ እያለ ይቀጥላል ማለት ነው። እንዲሁም ደግሞ የጽናት ጓደኛ ትመጣለች ማለት ነው። እናቷን ለማስታመም ሆስፒታል እንደሄደች ወይም ሌላ ቦታ እንደሄደች እንዲሁም ደግሞ ባለቤቷ ወደ ውጭ ሀገር እንደሄደና እሷም እንደምትሄድ በቃ እዛ ጋር ለመኖር እንደው ከሚያጓጓው መሀል ምንድን ነው ቤተሰቦቹ አይንህን አንየው ላይ ያላት እሷን ሲመጥ ደሃ ስለሆነች ስለመረጣት አሁን መተው ስለጠየቋት ታሪክ ስለተቀየረች ደስ ብሏት እያወራቻት ለነፂ እሷም እግዚአብሔር አዋቂ ነው፣ መልካም ነው፣ ያው የጊዜ ጉዳይ ነው እንጂ ሁሉም ነገር ሲያውቁ ይስተካከላል እያለች ተነግራታለች ማለት ነው። ቤተሰብ የነፂና የኪራ ደስታ እግዚአብሔር ቀጣይነት ያድርግላቸው። ሌላ አይነት ጣልቃ ሰው አይግባባቸው ብዬ ነው የምመኝላቸው። መሩዬና ናሆም የሌለ ነው እና እጅግ ደስ ይላል። እንደዚህ አይነት ፍቅር ከምላችሁ በላይ ቆንጆ ነው እና እንደዚህ እያለ ይቀጥላል ማለት ነው። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ። ባይ ባይ።